ሰላም ጤና ይስጥልን የቻናሌ ተከታዮች እንደምሰነበታችሁ ሁለገብ ከምታሮች ነን። እንግዲህ ዛሬ የምናየው አዲሱን የኢሚግሬሽን ዌብሳይት ይሆናል ማለት ነው። በአዲሱ ሲስተም እንዴት የፓስፖርት ቀጠሮ ማስያዝ እንደምንችል እንዳያለን ማለት ነው። እንደምታዩትኝ ወደ ሲስተም ሎጊን አድርገን በመግባት ቀጠሮ ማስያዝ ይቻላል ማለት ነው። ሲስተም ላይ ሬጂስተር ለማድረግ በቅድሚያ ሎጊን ከማድረጋችን በፊት ሬጂስተር ማድረግ ያስፈልገናል ማለት ነው። ሬጂስትሬሽናችን ለማካሄድ ስልክ ቁጥራችን፣ ኢሜይላችን፣ ፉል ኔም፣ የትውልድ ቀን የሚባሉትና የአይዲያችን አይዲ ነምበራችን ወይም ደግሞ የፓስፖርት ቁጥራችን ያስፈልጉናል ማለት ነው። ምናልባት እድሳት ከሆነ የምንሰራው ከፓስፖርታችን ተነስተን ኢንፎርሜሽን እንሞላለን። አዲስ ከሆነ ደግሞ ከመታወቂያችንና ከቀበሌ መታወቂያችንና ከልደት ሰርቲፊኬታችን በመነሳት ሬጂስትሬሽን እንፈጽማለን ማለት ነው። ይህን ቬሪፋይ ማድረግ ይጠይቃል። ስልክ ቁጥራችንና ኢሜይላችን ቬሪፋይ ማድረግ ግዴታ ነው። ሁለቱን ቬሪፋይ አድርገን ካረጋገጥን በኋላ ኦቲፒ ልኮልን ካረጋገጥን በኋላ በዚህ መልኩ ኦቲፒ እንደምታዩትኝ ኦቲፒ ተልኮልን ካረጋገጥን በኋላ ተመልሰን ሎጊን ነው የምንለው ማለት ነው። ወደ ሲስተማችን ሎጊን ካልን በኋላ አሁንም በድጋሜ ከሁለት በአንዱ ደግሞ ቬሪፊኬሽን ይልካል ማለት ነው። ኦቲፒ ይላካል። ስልካችንን ከመረጠን ወደ ስልክ ቁጥራችን፣ ኢሜይላችንን ከመረጠን ደግሞ ወደ ኢሜይላችን ዋን ታይም ፓስወርድ ይገባል ማለት ነው። የሚላክልንን ኦቲፒ እስኪገባ በትዕግስት እንጠብቃለን ማለት ነው። ምናልባት እዚህ የሚቆጥረው 5 ደቂቃ ቆጥሮ ጨርሶ ኦቲፒያችን ሳይገባ ከቀረ ሪሰንድ ብለን ድጋሜ ማስላክ እንችላለን ማለት ነው። ተወሰነ ዘገይት ሊል ይችላል። እንደምታዩትኝ ወደ 3 ደቂቃ ሆኖታል። ሲል ነው አልገባም ኦቲፒውን ካዘዝኩት ማለት ነው። ይህ ኦቲፒ ይገባልኝ እጠብቃለሁ ማለት ነው። በመቀጠልም ኦቲፒው እንደገባ እኔ ጋር አሁን ኦቲፒ ኖቲፊኬሽን ገባልኝ። ወደ ኢሜይል ስላዘዝኩትኝ ኖቲፊኬሽን ገብቷል። ይህን ወደ ስልክ ወደ ስክሪኔ አስገባለሁ ማለት ነው። ይህን አስገባሁኝ። ቨሪፋይ ያደርግልኛል ራሱ ማለት ነው። እንደምታዩትኝ ሰክሰስ ነው ብሎ ቫሊዴት ነው ይለናል ማለት ነው። ኦቲፒያችንን በትክክል ተቀብሏልኝ ማለት ነው። በቀጥታ ወደ ስታርት አፕሊኬሽናችንን በመሄድ ፎርማችንን ማስጀመር እንችላለን። እዚህ ጋር ቀይ የበሩ ነገሮች ካሉ ማስተካከል እንችላለን። ምክንያቱም መጀመሪያ ስንገባ ስለሞላናቸው ማለት ነው። አሁን በቀጥታ ሪጅናችንን መርጥና የትውልድ ቦታችንን ብቻ በመሙላት ወደ ዝቅ እናደርጋለን። ሌሎች ኢንፎርሜሽኖች ስለተሞሉ የስራ ሁኔታ መምረጥ ያስፈልጋልኝ። ጀስት ካሉን ፕሮፌሽናል የሆነ ነገር ካለ እሱ ጋር ለተለው ነገር ብንሞላው መልካም ነው። ምንም ለውጥ የሚያመጣው ነገር አይኖርም። ስታተሳችንን ሞልተን ኔክስት እና ሜን አድረሳችንን እንሞላለን ማለት ነው። እንግዲህ በዋናነት የት ነው የመኖሪያ አድራሻችን የሚለውን እዚህ ውስጥ ወደታች እየወረድን ሪጅንን ስንመርጥለት ዞን ይሰጠናል። ዞንን ስንመርጥለት ወረዳን እንድንሞላ ይፈቅዳል። ወረዳ በትክክል ስንሞላ ደግሞ በሚቀጥለው እንድንሞላ የሚፈልግን ቀበሌ ይሆናል ማለት ነው። ቀበሌውን ከሞላን በኋላ ከተማ ማን ይባላል የምትኖሩበት፣ ይህን እኛ ማኑዋሊ የምንፈልገውን ሪሌትድ የሆነውን ነገር ዳታ እናስገባለታለን ማለት ነው። አድሬሱንም በተመሳሳይ ካስገባን በኋላ በቀጥታ ኔክስት እንለዋለን ማለት ነው። እዚህ ጋር የምታዩትኝ የዶክመንት አታችመንት ቦታችን ነው። የመታወቂያችንን እንጭናለን። በመቀጠልም ይህን ሳሚት ካልን በኋላ ደግሞ በርዝ ሰርቲፊኬታችን አውተንቲኬትድ የሆነ በርዝ ሰርቲፊኬታችንን ፎቶግራፊ ያለው ማህተም ያለበት የተረጋገጠ የልደት ካርድ ያስፈልገናል። እሱን ሰሚት አድርገን ኔክስት እንለዋለን ማለት ነው። እዚህ ጋር የሳይቶችን የምንመርጥበት ነው። እንደነገርኳችሁ በሁሉም ክልሎች አሁን አዲሱ ፓስፖርት ጀምሯል። እንደምታዩትኝ ብዙ ቦታዎች መጥተዋል። ባህር ዳር ሙላት ቸያለሁ። ከዚህ በፊት አዲስ አበባ ነው ለሙከራ የነበረው። አሁን ደግሞ ሁሉንም ክልል ከተሞች በ23 ቅርንጫፎች ነው የጀመረው ማለት ነው። አፖይንትመንት ዴታችን እንመርጣለን። እንደምታዩት ወደ 3 ወር አካባቢ ያድርጎታል። አሁን ኦክቶበር ላይ ነው ፌብሩዋሪ ላይ ነው እየሰጠናለን። ወደ 3 ወር ገፋ ተደርጓል ማለት ነው። ለሙከራ ያለ 45 ቀን ነበር።
በመቀጠልም ታይም ስሎታችንን እንመርጥነትና በየትኛው ሰዓት ነው ሞርኒንግ ነው አፍተርኑን ነው የሚለውን ከጧት ነው ከሰዓት የሚለውን ከመረጥን በኋላ ሰሚት እንለዋለን ማለት ነው። አፕሊኬሽኑን ቼክ አድርጎ ሰሚቲንግ አፕሊኬሽን ይልልናል ማለት ነው። በትክክል አፕሊኬሽናችንን ከጨረስ ነው የሚቀጥለው ውጤት የሚሆነው የመክፈያ ቁጥራችን ወይም የአፕሊኬሽን ፎርማችን ይሆናል ማለት ነው። እዚህ ጋር እንደምታዩትኝ ኤኤፒፒ ምናምን ብሎ የአፕሊኬሽን ፎርማችን ሰጥቶናልኝ ማለት ነው። አሁን ክፍያችንን መፈጸም እንችላለን። እንግዲህ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ፔጁ ጠቅሟችሁ ከሆነ ላይክ፣ ሼር፣ ኮሜንት አድርጉን። ሌሎች ያስቸገሩ ነገሮች ካሉን ኮሜንት ላይ ያስቀምጡልን፣ እንመልሳለን። ቴንኪው ስለተከታተላችሁን ከልብ እናመሰግናለን።